ታሪኩም የሚጀምረው ቴሪ የተባለ ሰው በጫካ ውስጥ ሙዚቃውን እያዳመጠ በሳይክል ሲጓዝ እያስመለከተን ነው። በድንገት ግን የዛ አካባቢ ፖሊሶች በመኪና ይገጩታል። ከመኪናውም ኦፊሰር ኢቨን እና ባልደረባው ስቲቭ በመውረድ ክላክስ ያደርጉለት ለምን እንዳላቆመ ሲጠይቁት ቴሪም ኤርፎን ሰክቶ ሲጓዝ እንደነበር ይነግራቸዋል። ነገር ግን ፖሊሶቹ ምንም ሳያዳምጡት ምርመራቸውን ይቀጥላሉ። የቴሪንም ቦርሳ ሲበረብሩ በውስጡ $30,000 ይመለከታሉ። ገንዘቡም ከሐሺሽ ንግድ የመጣ እንደሆነ ቢጠረጥሩም ቴሪ ግን የራሱ ገንዘብ እንደሆነና ገንዘቡንም የፈለገው ያጎቱን ልጅ ከእስር ቤት በዋስ ለማስፈታት እንደሆነ ይገልጽላቸዋል። ፖሊሶቹም ገንዘቡን በማስቀረት ሊፈቱት ይወስናሉ። ቴሪ ግን ገንዘቡን ያመጣው መኪናውን ሽጦና የተለያዩ ስራዎችን ሰርቶ ያመጣው እንደሆነ ቢናገርም ፖሊሶቹ ግን ሳይሰሙት ገንዘቡን የሱ እንደሆነ ካረጋገጡ ከ30 ቀን በኋላ ገንዘቡን መውሰድ እንደሚችል ነግረውት ካቴናውን ይፈቱለታል። ቴሪም ምንም አማራጭ ስለሌለው ሳይክሉን አስነስቶ ወደ ፍርድ ቤት ይሄዳል። በፍርድ ቤቱም ኤሌት የተባለን ሰው ይተዋወቅና በመንገድ ላይ ፖሊሶች ገንዘቡን እንደወሰዱበት ሊያስረዳው ቢሞክርም ኤሌት ግን ገንዘቡን የማያመጣ ከሆነ ያጎቱን ልጅ ማስፈታት እንደማይችል ይነግረዋል። ኤሊያስ ሰመር የተባለችን በዛው ፍርድ ቤት የምትሰራ ጸሐፊን አስተዋውቆ ይሄዳል። ሰመርና ቴሪም በአቅራቢያቸው ወደሚገኝ ካፌ ከሄዱም በኋላ ሰመር ለቴሪ በአካባቢ የሚገኙ ፖሊሶች ህጋዊ ባልሆነ መንገድ ከሰዎች ገንዘብ በመቀበልና ሰዎቹ ገንዘቡን ማስመለስ ሲያቅታቸው ገንዘቡን ፖሊሶቹ ለራሳቸው እንደሚወስዱ ታስረዳዋለች። ቴሪ አጎቱ ልጅ ሐሺሽ ተይዞበት እንደታሰረና በቃለ መጠይቅ ጊዜም የትላልቅ ጋንግስተር አባላትን ስም ስለሰጠ በቀሩት 2 ቀናት ገንዘቡን ለካሳ ከፍሎ ካላስወጣው ወደ እስር ቤት ስለሚዘዋወር በዛም ስማቸውን ያጋለጣቸው ጋንግስተሮች ለበቀል ስለሚፈልጉት ሊገሉት ሁላ እንደሚችሉ ለሰመር ያስረዳታል። ሰመርም በቀሩት ቀናት ገንዘቡን ከየትም ብሎ አምጥቶ እንዲያስፈታው ከነገረችው በኋላ ይለያያሉ። ቴሪም ወደ ባልደረባው ሉዊ በመደወል ገንዘብ እንዲያስተላልፍለት ይጠይቋል። ሉዊም ገንዘቡን ከትንሽ ሰዓት በኋላ እንደሚያስተላልፍለት ይነግረዋል። በምሽትም ቴሪ ገንዘቡን የወሰዱበት ፖሊሶች መስሪያ ቤት ካጣራ በኋላ በነጋታው ወደ ፖሊስ ጣቢያው ይሄዳል። ቴሪም ጄሲካ ለተባለች ኦፊሰር እያመለከተ ያለ መርማሪ ኤቨን ወደሱ በመምጣት የውሸት ክስ እንደሆነ በመግለጽ ክሱን ያስቆመዋል። የእስር ቤት ዋና ኃላፊ የሆነው ሳንዲ ወደ ቴሪ በመምጣት ጣቢያውን ለቆ እንዲሄድ ይነግረዋል። ቴሪ ግን ገንዘቡን ሳይመልሱለትና ያጎቱን ልጅ ካላሳዩት ለቆ እንደማይሄድ ሲናገር ሳንዲም ነገ ተመልሶ እንዲመጣ ይነግረዋል። ቴሪም ተነስቶ ይሄዳል። በቀጣዩ ቀንም ወደ ጣቢያው ሲመለስ ቴሪ ያጎቱ ልጅና ሌሎች እስረኞች ወደ እስር ቤት እንደተዘዋወሩ ይረዳል። ቴሪም ጊዜ ሳያጠፋ በሳይክሉ እስረኞች ወደሚዘዋወሩበት ባስ ይሄዳል። ባሱ ላይም ያጎቱን ልጅ አግኝቶ በመስኮት በኩል እስር ቤት እንደደረሰ ልዩ ጥበቃ እንዲደረግለት እንዲያመለክት ነግሮት ወደ ሰመር እርዳታ ለመጠየቅ ይሄዳል። ሰመርም ፍርድ ቤቱና ጣቢያው በጋራ ሙስና አብረው እንደሚሰሩ ከነገረችው በኋላ ገንዘቡን ከየትም ብሎ ካመጣ ከእስር ቤት ያጎቱን ልጅ ማስወጣት እንደሚችል ትነግረዋለች። ቴሪም ተመልሶ ወደ ጣቢያው በመሄድ ሳንዲ ገንዘቡን እንዲመልስለት በቁጣ ይጠይቀዋል። በዚህም መሃል ኤቨን ወደ ቴሪ መጥቶ ሊያስፈራራ ይሞክራል። ነገር ግን ቴሪ ዋዛ ሰው አልነበረም። ሁለቱንም ትጥቃቸውን አስፈትቶ ወደ ጣቢያ ያስገባቸዋል። መሳሪያም ደቅኖ መርማሪ ጄሲካ ሁለቱንም እንድታስራቸው ያዛታል። ወደ ንብረት ክፍልም በመሄድ ለዋስ ብቻ የሚያስፈልገውን ገንዘብ በመውሰድ ቴሪም ጄሲካን በቁጥጥር ስር ያለችው አስመስላ ከጣቢያው እንድታርቅ ያዛታል። መርማሪ ጄሲካ ከጣቢያው ካራቀችው በኋላ ቴሪም ከመኪናው በመውረድ በራሱ ሳይክል ወደ ፍርድ ቤቱ ይጓዛል። ገንዘቡን ወደ ኤሊየት በመውሰድ ላጎቱ ልጅ የዋስ ወረቀት ይጻፍለታል። በዛውም ቅጽበት ፖሊሶች ወደ ፍርድ ቤት በመምጣት ቴሪን ይዘውት ይሄዳሉ። በመኪና ውስጥም የጣቢያው ኃላፊ የሆነው ሳንዲ የቴሪን የኋላ ታሪክ እንዳጣራና ቴሪ የአሜሪካ የቀድሞ ወታደር እንደሆነ ስለተረዳ ለተፈጠረው ነገር ይቅርታ ጠይቆት ከዚህ በኋላ ከሱ ጋር መጋጨት ስለማይፈልጉ እነሱ ጋር የቀረውን ገንዘብ ይሰጡትና ወደ ከተማቸው እንዳይመለስ ከተመለሰ ግን እንደሚገሉት አስረግጠው ይነግሩታል። ሳንዲም ያጎቱ ልጅ እስር ቤት ጥቃት ስለደረሰበት ሆስፒታል እንደሆነ ጨምሮ ይነግረዋል። ቴሪም ይህ ሁሉ የተፈጠረው በእነሱ ስህተት እንደሆነ በብስጭት ተናግሮ ወደ ሆስፒታል ይሄዳል። በሆስፒታልም እንዳለመታደል ሆኖ ያጎቱ ልጅ በደረሰበት ከባድ ድብደባ እንዳልተረፈ እንመለከታለን። ቴሪም በዚህ የተነሳ ልቡ ክፉኛ ይሰበራል። ወደ ሰመርም ደውሎ ሆስፒታል መታ እንድትወስዱ ይጠይቃታል። በመኪና ውስጥም ሰመር በከተማ ውስጥ በሙስናና በዝርፊያ ስራ የተሰማሩ ሰዎችን አብሮ እንዲያጋልጡ ጥያቄ ብታቀርብለትም ቴሪ ግን ሁሉም ነገር እንደሰለቸው ነግሯት አደጋው እስከሆነች ግን እንድደውልለት ነግሯት ይለያያሉ። በምሽትም ሰመር
ድምፅ ሰምታ ከእንቅልፏ ትነሳለች። እጇንም ስትመለከት አንድ ሰው ወደ ቤቷ ገብቶ በመርፌ ሀሽ እንደወጋት ትረዳለች። ቤቱንም ዞር ዞር ብላ ስትቃኝ ከዚህ ሁሉ ጀርባ ያሉት ፖሊሶቹ እንደሆኑ ማስረጃ ታገኛለች። ጊዜም ሳታጠፋ ወደ ቴሪ ትደውላለች። ቴሪም በፍጥነት ወደ ቤቷ ይሄዳል። ቴሪም ሰመርን አደንዛዥ ዕፅ ለምን እንደወጋ ሲጠይቃት ሰመርን በፊት ህይወቷ የሐሺሽ ተጠቃሚ እንደሆነችና በዚህም ምክንያት የሴት ልጇን የማሳደግ መብት ስለተነጠቀች አሁን ላይ ግን የሱስ ህይወቷን አቁማ ልጇን ለማሳደግ አንድ ምርመራ ብቻ ስለቀራት ፖሊሶቹ ይህን ለማደናቀፍ አስበው እንዳደረጉት ትገልጸለታለች። ቴሪም ብዙ እንዳትጨነቅ ከነገራት በኋላ ወደ ስራዋ ይልካታል። በሚያስገርም ሁኔታም ሰመር የመስሪያ ቤት አለቃዋ ያስጠራትና አደንዛዥ ዕፅ ምርመራ እንድታደርግ ያዛታል። ይህንን ስትመለከት ሰመር ዳኛው ከፖሊሶቹ ጋር እንደሚሰራ ትረዳለች። ሰመር ምንም አማራጭ ሳይኖራት እያመነታች የሽንት ምርመራ ትሰጣለች። በሌላ በኩል መርማሪ ስቲቭ ቴሪን ያስቆመውና ወደ ከተማው ለምን እንደተመለሰ ጠይቆ ሽጉጡን በማውጣት ይተኩስበታል። ቴሪ ግን የዋዛ ሰው አልነበረምና መልሶ በመፋለም የስቲቭን ሽጉጥ አስጥሎ ከደበደበው በኋላ በመኪናው ወደ ጫካው ይገባል። ቴሪም ስቲቭ ተኩሶ እጁን ስለመታው እርዳታ ለማግኘት ወደ ባልደረባው ሉዊ ይሄዳል። በመንገዱም ለሰመር ደውሎ የሆነውን ከነገራት በኋላ አድራሻውን ይሰጣትና ሰመርም ትመጣለች። ቁስሉን ካከመለት በኋላ ፖሊሶቹን ለማጋለጥ ሰመርና ቴሪ ቆርጠው ይነሳሉ። ተደብቀው ወደ ከተማ ተመለሱ። በምሽት ጭንብል አጥልቀው ወደ ዳኛው ቤት ይሄዳሉ። ዳኛውንም በከተማው ስላለው ሙስናና ወንጀል ሽጉጥ ደቅነው ይጠይቀዋል። ዳኛውም በፍርሃት ፖሊሶቹ ያለ አግባብ ከሰዎች ንብረት እንደሚዘርፉና ሰዎቹም ለመክሰስ ወደ ፍርድ ቤት ሲሄዱ እዛም ያሉት ሰዎች ከገንዘቡ ተካፋይ ስለሚሆኑ ለክስ የመጡት ሰዎች ባዶ እጃቸውን እንደሚመለሱ ይነግራቸውና ፖሊሶቹ ገንዘብ ሲወስዱ የሚያሳይ ማስረጃ በመኪና ላይ በተገጠመው ካሜራ ስለተቀረጸ እሱን እንደ ማስረጃ መጠቀም እንደሚችሉ ይነግራቸዋል። ሰመርና ቴሪ ወደ ፍርድ ቤት በመሄድ ቅጂዎቹን በመውሰድ ፍርድ ቤቱን ያቃጥሉታል። ሰመርም ወደ ፍርድ ቤቱ ተመልሳ የምርመራ ውጤቷን ልታስመልስ ስትል ከየት መጣ ሳይባል ፖሊሶቹ ይደርሱባትና መኪና ስትወሰድ ቴሪ ይመለከትና ፖሊሶቹን መከታተል ይጀምራል። ትንሽ ከተከታተላቸውም በኋላ ፖሊሶቹ ይለያዩና በየራሳቸው መኪና ይሄዳሉ። ቴሪም የቆመውን የፖሊስ መኪና ይገጨውና ፖሊሱን ካሰሩ በኋላ የፖሊሱን ስልክ መስመር በመጠቀም ለሳንዲ ደውሎ ሰመርን እንዲለቃት ይነግረዋል። ሳንዲም እሱ ጋር ያለውን የቪዲዮ ቅጂ ካመጣ እንደሚለቋት ያሳውቀውና ለቀጣዩ ቀን የትና መቼ እንደሚገናኝ ነግሮት ስልኩን ይዘጓል። በነጋታውም የሳንዲ ሰዎች የተቀጣጠሩበት ቦታ ይገኛሉ። ነገር ግን ቴሪ ሳይመጣ ይቀራል። ድንገት ግን አንድ መኪና ወደ ሳንዲ ሰዎች በመምጣቷ ኤቨንና ስቲቭ ቴሪ መስሏቸው ወደ መኪና ቢያመሩም ነገር ግን መኪናዋ ውስጥ ቴሪ ትላንት የገጨው ፖሊስ እንደነበር ይመለከታሉ። ኤቨንም ፖሊስ ጣቢያን ለነበረው ሳንዲ ደውሎ ይነግረዋል። በሌላ በኩል ቴሪ የፖሊስ ጣቢያውን ግድግዳ በመኪና ፈራርሶ መሳሪያ የሚገኝበትን ንብረት ክፍል ይቆጣጠራል። ሳንዲም ወደ ንብረት ክፍል ሲገባ ቴሪ በማይገል ነገር ግን መጠነኛ ጉዳት በሚያደርስ ሽጉጥ ተኩሶ ይጥለዋል። በዚህም ሰዓት ጄሲካ ወደ ክፍሉ ደርሳ ሽጉጥ ትደቅንበታለች። ቴሪም ለጄሲካ ስለ ታማኝ ፖሊስነቷ ከሰመር ስለሰማ ከፍርድ ቤት የሰረቀውን ሚሞሪ ለጄሲካ ይሰጣታል። ኤቨንና የሳንዲ ሰዎች ሰመርን ይዘው ፖሊስ ጣቢያ በመድረሳቸው ጄሲካ ፈርታ ቴሪ ላይ ሽጉጥ ደቅና ወደ ውጭ ካስወጣችሁ በኋላ ሚሞሪውን ለስቲቭ ትሰጠዋለች። መርማሪ ስቲቭም ሚሞሪውን ካወደመ በኋላ ቴሪን ተኩሶ ሊገለው ሲል መርማሪ ኤቨንስ ጣልቃ በመግባት መግደል እንደሌለባቸው ሐሳቡን ቢያቀርብም ስቲቭና የቀሩት ፖሊሶች በሐሳቡ ስላልተስማሙ እርስ በርስ ሽጉጥ ይደቃቀናሉ። በሌላ በኩል ሳንዲ ከወደቀበት ተነስቶ ኤቨንስን በሽጉጥ ተኩሶ ሲመታው ይህንን የተመለከተችው ጄሲካ ጥፋቷ ስለገባት ሽጉጡን ዝቅ ታደርግለታለች። ቴሪም አጋጣሚውን በመጠቀም በፍጥነት ለኤቫንስ ሽፋን ከሰጠው በኋላ የጭስ ቦምብ በመጠቀም አንድ ባንድ ቀጥቅጦ አፈር ያበላቸዋል። እንን ሲመለከት ኤቫንስ ለቴሪ መኪና ውስጥ ያለውን ካሜራ እንዲያበራና ማቅረጽ እንዲጀምር ከነገረው በኋላ ቴሪም ኤቫንስን ተሸክሞ ሰመር ወዳለችበት መኪና በማስገባት መኪናውን አስነስቶ ሊሄድ ሲሞክር ስቲቭ መኪናው ላይ በመንጠልጠል ቴሪን ሊገለው ይሞክራል። ራሷን ከሳተችበት የተነሳችው ሰመር ስቲቭን ገፍትራ ትጥለዋለች። በመንገዳቸው ላይም ሳንዲ እነሱን ሲከታተል
ጄሲካ ከጀርባ መታ የሳንዲን መኪና በመጋጨት እነ ቴሪን እንዲያመልጡ ታግዛቸዋለች። ቴሪም ቀጥ ብሎ መኪናው ወደ ሆስፒታል ይነዳውና ሰመርና ኢቫንስ የህክምና እርዳታ እንዲያገኙ ካረገ በኋላ የሳንዲን ሰዎች የሚያጋልጠውን የምስል መረጃ ከመኪናው ከወሰደ በኋላ ሆስፒታል ውስጥ ባለው መቀመጫ አረፍ ሲል እያየን ፊልሙ ይጠናቀቃል። ፊልሙ እንደተመቻችሁ ምንም አልጠራጠርም። እንደዚህ አይነት ፊልሞችን ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ።